የስጋ ዝምድና ሳይኖር ወንድም ተብለ የምትጠራበት ብቸኛዋ ኢትዮጵያ ከተማ ጎንደር እንገኛለን። የአፄዎቹ መናገሻ ምድር ከጃን ተከል አፈር ብናኝ የሆኑት ብቃዮቿ እነሱ ከፋሲል ጀምሮ እስከ ምንትዋብ ነገስታትን ጠንቀቅ አድርገው ያውቁበታል። ወንድነት ልካቸውም እዚህ ይፈተናል። ምናልባትም የወንዶች ቁና ሲባል ከሰማ ያ ወንድ ከጎንደር ወጥቷል ማለት ነው። ኢትዮጵያዊነትን ለነሱ ማስረዳት ለቀባሪው እንደማርዳት ነው። ኢትዮጵያዊነት ከፍ ብሎ የሚገንበት ምድር ጎንደር። ምናልባትም አንቺ ጎንደሬ እንዳገርሽ ሲባል ከሰማ አዎ እነሱ ጎንደሬዎች ናቸው። ከዛም ባሻገር በአንድነታቸው ማይደራደሩ በፋሲልም በቴዲ ማትመጣባቸው ጎንደሬ ማህተቡ ከላላ ችግር አለ የሚባልላቸው ለማህተባቸው ታማኝ 44ቱ ታቦት ማደሪያ የሆኑት የጥምቀቱ ድምቀቶቹ ጎንደር እንገኛለን። ዛሬ ላይ ጎንደር ትንሽ ሰላም ያጣች ትመስላለች። ሰላሟንም እንመኝላታለን። እዚህና እዛም የሚፈነዳውን ጸብም በሰላም ውይይት እንዲፈቱ ልጆቿን እንዳትገብርም ጥሪያችን ነው። ምክንያቱም ይህ የሚኖር ይወት ሰላም እስኪ ተወናክ አታስናናኝቴ ይልቅስ ውሰደኝ ካለበት እትብቴ መጽናኛ እሷ ናት ይሂድ ወደ እናቴ እናትዋ ጎንደር እሹ ጎንደር ረረረ ጎንደር ትንፋሽዋ ጎንደር